ነቢዩላህ ሙሳን አለይሂ ሰላም አላህ ተባረከ ወተዓላ ከፍርዓውን ተንኮል ጠበቃቸው። ነቢዩላህ ኢሳን ከአይሁዶች ተንኮል አላህ ነቢዩላህ ኢሳን ጠበቃቸው። ነቢዩላህ ኢሳ አለይሂ ሰላም አይሁዶች ሊገሏቸው ፈልገው ቤታቸውን ከበቡ። በዛ ቤታቸው በተከበረበት ቅጽበት ጥበበኛና አሸናፊ የሆነ ጌታ መላኢካ ልኮ ነቢዩላህ ኢሳን ወደ ሰማይ እንዲያርጉ አደረገ። ነቢዩላህ ኢሳን ወደ ሰማይ ይዞ ለመሄድ የመጡ መላኢካዎች ነቢዩላህ ኢሳን ከቤት ሊያስወጣ የገባውን ሰውዬ ነቢዩላህ ኢሳን ይዞ ሲወጡ የገባውን ሰውዬ መልኩን ቀየሩት። በአላህ አምር፣ በአላህ ፍቃድ፣ በአላህ ትእዛዝ መልኩን ቀየሩት። የራሱን መልክ ይዞ የገባው ሰውዬ ነቢዩላህ ኢሳን አቶ ሲወጣ ነቢዩላህ ኢሳን መስሎ ወጣ። ላኢላሃ ኢላላህ። ነቢዩላህ ኢሳን መልክ ይዞ የነቢዩላህ ኢሳን መልክ ይዞ ሲወጣ የራሱ ጓደኞች ገደሉት። ማን ብለው? ኢሳ ነው ብለው ገደሉት። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል አላህ ተባረከ ወተዓላ። በማይሻለው ዘመን በማይሽረው እውነት በሆነው ሐቅ በሆነው በቁርአኑ አላህ ተባረከ ወተዓላ አልገደሉትም፣ አልሰቀሉትም፣ ነገር ግን ተመሳሰለባቸው ይላል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ሐቅን የሚደግፍ ሐቅን የሚያግዝ ሐቀኛን የሚያግዝ የራሱን ወገን ሐቅ የሚከተለውን የሚያግዝ ስለሆነ ይህን ወደ ሐቅ የሚጠራውን ወደ አላህ የሚጠራውን ነቢዩላህ ኢሳን ወደ አላህ የሚጠሩት ነቢዩላህ ኢሳን ነቢይ ናቸው። ጌታ አይደሉም፣ አምላክ አይደሉም፣ ነቢይ ናቸው። እና ሁሉም ነቢይ ጠላት ይነሳበት ነበርና እሳቸው ላይ የተነሳውን ጠላት አላህ ተባረከ ወተዓላ እንዴት አድርገው እንደነሰራቸው እንዴት አድርገው እንደጠበቃቸው ተመልከቱ። እነዚህ ጠላቶች ሊያጠፋቸው የመጡትን አላህ ተባረከ ወተዓላ እርስ በራሳቸው እንዲጠፋፉ አደረገ። እርስ በራሳቸው ሁሉም አደረጋቸው አላህ ተባረከ ወተዓላ። በተመሳሳይ ሁኔታ ነቢያችንንም ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች የመካ አጋሪዎች ሊገሏቸው ቤታቸውን ከበቡ። 100 ወጣት ተመርጦ 100ቸውም ሰይፍ ይዘው ቤታቸውን ከበቡ። ይህን መሹራ ሲያደርጉ ይህን ጉዳይ በዚህ አይነት እንግደል ብለው ሲወስኑ አላህ ያውቃል። አላህ ግን ዝም አለ። አድራጊ ማን ነው? አላህ ነው። ልክ እንደ ነቢዩላህ ኢሳ ቤታቸው እንደተከበበ የነቢያችንን ቤት ተከበበ በሌሊት። አላህ ተባረከ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም አሁን ከቤቱ ወጥተህ ወደ መዲና ሂድ አላቸው። 100 ሰዎች ሰይፍ ይዘው ቤት ከበዋል። ግን ውጣና ሂድ አለ አላህ ተባረከ ወተዓላ። ልክ በዛች ነቢያችንን ሰለላሁ ዐለይሂ ወሰለም እንዲወጡ ትእዛዝ በሰጠበት ሰዓት አላህ ተባረከ ወተዓላ እነዚህን 100 ጉልበተኛ ናቸው የተባሉትን ሰይፍ ይዘው የመጡትን ለመግደል ሁላቸውንም ያለምንም ሰራዊት ያለምንም መሳሪያ ያለምንም ሰይፍ ሁሉ ነገር የእሱ ሰራዊት ነውና አላህ ተባረከ ወተዓላ በማይታይ በማይዳሰስ በማይጨበጥ እንቅልፍ በሚባለው ሰራዊት ሁሉንም አስተኛ። ላኢላሃ ኢላላህ። ሁሉ ተኛ። አንድ ብቻ ሲቀር ያልተኛው አንድ ብቻ ነው። ይሄ ያልተኛው ያያል እንጂ አይናገርም። ያያል እንጂ አይናገርም። ከቤት ወጥተው ከመሬት አፈር አንስተው በተኙ ሰዎች በጭንቅላታቸው ወጃአልና ሚን በይነ አይዲህም ሰደን ወሚን ከልፊህም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን እያሉ ያሲን ውስጥ ያለውን የቁርአን አያት እየቀሩ በጭንቅላታቸው አፈር እያደረጉባቸው እነሱ ተኝተዋል። ላኢላሃ ኢላላህ። እሳቸው ከራቁ በኋላ ይሄ ሲያ የነበረው ሰውዬ ምላሱን ይዞበት ነበርና እስከሚሪቁ ድረስ ምላሱን አላህ ሲለቀው ተነሱ ምንድን ነው ሄዶ ሰውዬው ወጥቶ ሄዷል። አላመኑም። ቤት ገብቶ ሲያዩ በመኝታ ቦታቸው የተኙት ሰይድና አሊ ናቸው። ታዲያ እንደ ሲወጣ ካየ ለምን አልነገርክም? እኔም መናገር አልቻልኩም አለ። ላኢላሃ ኢላላህ። ያናገረው ነው አላህ
የሚያሳየው አላህ ነው። የሚያናገረው አላህ ነው። እንዳታይ የሚያደርገው አላህ ነው። አላህ ኃያል ነው፣ ጥበበኛ ነው፣ አሸናፊ ነው። አላህ ተባረከ ወተዓላ ይሄ ነው የእኛ አላህ። ኻሊቁ ኩል ሸይ፣ ማሊኩ ኩል ሸይ፣ ሐፊዙ ኩል ሸይ፣ ራዚቁ ኩል ሸይ፣ አሊሙን ቢኩል ሸይ፣ ቃዲር አላ ኩል ሸይ። የሁሉ ፈጣሪ፣ የሁሉ ተቆጣጣሪ፣ የሁሉ ጠባቂ፣ የሁሉ ረዛቂ፣ ሁሉንም አዋቂ፣ ሁሉ ነገር አድራጊ። ከዚህ በፊት የሆነውን ሁሉ ያደረገ ወደፊት የሚሆነውን ሁሉ ያደርግ። አሁን እየሆነ ያለውን እያደረገ ያለው ጠቃሚ ጎጂ፣ ሰጪ ነሺ፣ ሻሚ ሻሪ፣ ገዳይ ቀስቃሽ፣ የሚያከብር የሚያደይ፣ የሚያሳምን የሚያድን፣ ከፍ ዝቅ የሚያደርግ ሁሉም ነገር አድራጊ ማነው? አላህ ነው። ላኢላሃ ኢለላህ። ላኢላሃ ኢለላህ ማለት ይሄ ነው። አላህ ያደርጋል ሌላ። ይሄ አሁን እኔ የተናገርኩት ንግግር ነው። እናንተ የሰማችሁት እውቀት ነው። አውቃችኋል ማለት ነው። ይሄ አይደለም የሚፈልገው፣ ኢማን ነው የሚፈልገው። ምንድን ነው ኢማን? ኢማን ቦታው የት ነው? ቀልብ ነው። ምላስ የንግግር ቦታ ነው። ጭንቅላት የእውቀት ቦታ ነው። ቀልብ ደግሞ የኢማን ቦታ ነው። ጀነት የሚያስገባው ኢማን ነው። መን ቃለ ላኢላሃ ኢለላህ ሙኽሊሰን ቢቀልቢሂ ደኸለል ጀነ። ላኢላሃ ኢለላህ ከቀልቡ ጥርት አድርጎ ያለ ሰው ጀነት ገባ ነው። ይሄ ላኢላሃ ኢለላህ